ያገባኛል ውሰጁ አልፈልግም ዜድ አትቀጭ አንበሳው አንድ የመጨረሻ ነገር ነው የምነግርሽ እምቢ ውሰጁ አንበሳው ሂጂ ክርስቶስ እናቷ ትበዳላት በጣም ባለጌ ሴት ናት በጣም ቆሻሻ ሰካራ በጣም ቆሻሻ ሴት ናት ክርስቶስ ባለጌ ዘረቢስ በጣም ባለጌ ሴት ናት እናቴ ትሙት በጣም ክፉ ሴት ናት በጣም ቆሻሻ ሰው ቆሻሻ መሀይም ሰካራ እግዚአብሔር ምስክር ጋይስ ይሄ ፌር ነው ጋይስ ይውላ በስነ ስርዓት በአግባብ እየተቀጣንላት አይደል ነው አይደለም ጋይስ ተይማሪ እሺ እኔ አሁን ነኝ ጥፋተኛ እየተቀጣው በርበሬ ስትቀጣን እሷ ብቻ መብላት እሷ ብቻ ጊፍት ማግኘት በቃ ጥቅመኛ ሰው ናት ሁሉ ጊዜ በቃ እሷ ብቻ መጠቀም ሰው ሲጠቀም ማትወድ ኢቭን ጊፍተሮቿ እንኳን ሰው ቤት እንኳን ሲሄዱና ሲሰጡ የምትቆጣ ችጋራም ናት ጋይስ ከትግስቴ በላይ ነው የተፈታተነችኝ ድሮስ ከሰካራ ምን ይጠበቃል ቆሻሻ በጣም ቆሻሻ ሴት ናት እመቤቴ ኦኬ ጋይስ ነግሬሽ ነበር አይደለም እኔ እኮ ባልቀጣ ጥሩ ግን እየተቀጣው አይደለ ጋይስ አሁን በርበሬው ሰጅስት ለኝ ሁሉንም እየተነሳን እየተቀጣን አይደል ኦኬ ችግር የለውም ታውቁት ውዶች ኦኬ ችግር የለውም ተስፋይ ነውጭ አንቺ ነውጭ ሰምቲ ነውጭ ሁለተኛ እዚህ ቤት እንዳመጭ እሺ አላዛር የምትባለው ዘረቢስ ዘረን ያጣክ ይዱታ ክብረቢስ ክብር የማይገባት ትቻለሁ ኦኬ ጋይስ ጥቅመኛ በጣም እናቴ ትሙት እኔ ባልቀጣላ ልክ ነሽ ማንጣጣት ትችላለች መብቷ እኮ ነው ማንጣጣት እኮ ግን እኔ አስተያየት አልሰጥም እኮ ነው ያልኩ እኔ በቤት ምላስ አይደለም ማወራው እሷ ራሷን ችላ አምሮ አላት ራሷ ቤት አውርታለች ያለ አሁን የቅድሙ አንቺ ተቀጪ እና ወደ ጨዋታችን እሺ አስገቢያትና እንቀጣላለን እና አንቺ ጨዋታችን ይቀጥል እኔ እኮ ቅጣት የለኝም በቃ አንበሳ ነበር ወሰጃል አንበሳ ነው ያልኳት በቃ ዜድ ልክ አይደለሽ የምትሉ አታሽቃብጡ በመድኃኒዓለም ይሄ ዝም ብላችሁ እንዳንሰደብ እሺ አራኒ ለማንም አላለቅስም ሶኪ በጣም ነው ይቅርታ የሰጣችሁኝ ሰዎች በጣም ይቅርታሽ ስላልተቀጣውም ሶሪ ስላልተቀጡልኝ ይቅርታሽ ይቅርታ በጣም ሶሪ በጣም እሺ በጣም ነው ማዝነው ኦኬ ማን አለ ጋይስ ከአንድ ሰው ጋር ልጫወት ንገሩኝ ማን አለ ጋይስ ማን አለ ልጫወት ዲቦራ አለች ቅድም እኮ ጠርቻል ነበር ከሷ ጋር ልጫወት ይሻለኛል ቶኪም ፊቴን ቫዝሊን ቀባ እንዳያቃጥለኝ በጣም ይቅርታ እሺ ወፈር ቴንክ ዩ ሶ ማች በጣም ነው ወንድሜ ማመሰግነው በጣም ይቅርታ እሺ እኔ ጌታ አልቀጣም ብለውኝ ነው እሺ በጣም ነው ማመሰግነው እግዚአብሔር ያክብርልኝ ማርያምን በጣም ይሰጣችሁኝ በጣም ነው የደበረኝ ማርያምን በጣም ይቅርታ እሺ በጣም ይቅርታ አድርጉልኝ
ባዝሪ ልቃ በጣም ይቅርታ እሺ። የደበረኝ ላይክ አጫውተው ሰጥተውኝ ገባችሁ። በርበሬው ፊቴ ላይ አልፈልግም። አይንጣጣም። ይኸውላችሁ አፋችሁን አትክፈቱ እሺ። ሌሎቻችሁ በቃ ይንጣጣ ይንጣጣም። እኔ አንበሳ ሄጄ እሰጣታለሁ ካልኩኝ የቅድሙን እና እሷ የግል ጨዋታ ነው የተጫወት ነው። ይሄ አሁን የምንጫወተው ጨዋታ እኔ እሷ ሄለን ነን። ሌላ ሁለተኛ ጨዋታ ነው የተጫወትን ያለ ነው። አለቀ። ምንም የሚንጣጣ ነገር የለም። አይንጣጣም። አይገባም። አይገባም። ማንም እንዲገባ ማንም እንዲያጋግልም አልፈልግም። አያስፈልገኝም። ማንም ሰው እንዳይገባ ማንም ሰው እንዲገባ ማለት አንዳችሁም ገስት ሰው እንዳትስቡብኝ። ማንም ሰው ይገባ ያለኝ ደግሞ እንትን ይበቃኛል። አልፈልግም። ማሚ ምንድነው ተመላለስ? አልሄድም አለ። እኔ ኩሽ አይደለሁ። እኔ ቤታ ነኝ። እኔ ቤታ ነኝ። ሰው አከብራለሁ፣ ሰው ወዳለሁ። ሰው ደግሞ ከልክ በላይ እንትን ሲለኝ አልፈልግም። ለምን እኔ ባልቀጣ ችግር የለውም። ተቀጪ ስትለኝ ብድግ ብዬ የተቀጣው ነበር። ገባችሁ? ላይክ እየተቀጣጣን ስንት ጠላት ያለን ስንት ሰው እንትን ያለ እዚህ ጋር ገባችሁ? ላይክ እንደዚህ ሰው ማድረግ ይደብራል። ባልቀጣላት ብከራከራት ጥሩ እሺ ብዬ ብድግ ብዬ በርበሬም ስትልም ዱቄትም ስትልም ምንም ስትልም ፀጉርሽን ቁረጭም ስትልም ብድግ እያልኩኝ ይኸው የቆረጥኩት ሁሉ እዚህ ውስጥ አለ። ብድግ እያልኩኝ ማለት ነው እየተቀጣው ነበር። ተረዳችሁኝ? ባልቀጣ እሺ ብከራከራት እሺ። ግን ልክ እሷ ስታሸንፍ ግን ብርቱካን ፍሩት አድርጌ ሶኪ ክብርን የመሰለ ነገር የለም። በጣም ራሴን አከብራለሁ፣ ራሴን ወዳለሁ፣ ራሴን አከብራለሁ። ከክብር በላይ ምንም ነገር የለም። አረ እንዳይጠብቁኝ አልሄድም። በቃኝ እኮ አከበርኳትኝ። እዚህ አደባባይ ላይ ነገ ምን እንደሚባል እያወቀች አደባባይ ላይ ሰው ልጅ እንደዚህ ማድረግ ጥሩ አይደለም። ገባችሁ? ሰው ሲያከብራችሁ ማክበር፣ ሰው ሲወዳችሁ መውደድ ነው። እኛ ያክል ጌም እኮ ነው። ህይወት አይጠፋፋም። ገንዘብ ይሄዳል፣ ገንዘብ ይመጣል። እኔ በእንደዛ ማስብ ሰው እንኳን አይደለም። ለአንበሳ ለአንድ ተራ አንበሳ አይደለም። እኔ ሰው ስጪ ቢለኝ ለመንገደኛ አልሰጥም እንዴ? እንኳን ለማቆሶ ሰስቼ ሰጥ ይቅርና ግን ስለዘጋብኝ ላይክ በቃ እንትን ነው። ለዛ ነው ኦኬ፣ ችግር የለም። አስፋ የሆነ በጣም ደበረኝ። ግን ላይክ ቃልጫውት ሉጣ በቃ ጋይስ ያረን ያልናደድም አይጠብቁኝ። አልሄድም። ማርያምን አልሄድም። እኔ አልሄድም። ሄለን ከመጣች እኔን እንጫወት በላት ከሷ ጋር አልሄድም። ክብሬን እወዳለሁ። እኔ ከተጫወትን ከመሰኔ እኮ ይሄን ጌም የምጫወተው እኮ ይሄን ጌም እኔ እኮ ቁጭ ብል እኮ ማለት ነው ታውቃላችሁ። ቁጭ ብዬ እንኳን ጊፍት ይሰጠኛል ግን ካለው ሙድ ካለው አየር ጋር አብረን እየተቀጣጣ ሌሎችም የቀጣጥ ጌም ስለጀመሩ ሁላችንም እየተቀጣጣ እንደ ድሮ እንጫወት ብዬ እንጂ ቁጭ ብዬም እኮ ኖርማል እኔ ብጫወት ምንም ችግር የለብኝም። ተረዳችሁኝ? ምንም እኮ ችግር የለብኝም። ግን ከቲክቶክ ላይ ከመሰዳደብ ከሰዎች ጋር አሉባልታ ከማውራት ዘር ከመሳደብ ሃይማኖት ከመሳደብ አሽሙር ከማውራት ከሰው ጋር ቀን ሙሉ ኝኝኝ ከማለት እንደዚህ ሶሻል ሚዲያው ላይ አንዴ እስከገባውበት ድረስ ቢያንስ እንኳን ቁጭ ከመል አንዴ ይሄን ብርቱካን አድርጌ ፍላይ እንትን እያለ ነው እና እንደዚህ ከማለት ቢያንስ ብጫወት ይሻለኛል። በቃ ከነገር ከምን ርቄ አይሻልም? ጋይስ አሜሪካን ሀገር ናት ምናምን ልለምን ሃይማኖት እየሰደቡ ሰው ከማባላት ዘር እየሰደብኩኝ ሰው ከማባላ ራሴን ችዬ በራሴ ለምን በርበሬ መጠጣታል ሚጥሚጣ ባናቴ ለምን አይተከልም? በቃ እየተጫወትኩ ዘና እያልኩኝ እንደሌሎቹ በቃ እየተጫወትኩኝ ብዝናና ይሻለኛል ብዬ ነው። ገባችሁ? በቃ ጓደኞቼ ናቸው ሁሉም ይሄን ዲቦራ ሁሉም እየተጫወተ ነው። ሄለን ማይጫወት ሰው የለም። ስለዚህ ጌም ይሻለኛል። በቃ ከሰው ጋር ከመሰዳደብ ከሰው ጋር አሉባልታ ከማውራት የሰው ስም ቀን ሙሉ እየጠራ ከመሰዳደብ ጌም አይሻልም? በቃ ይሄ ይሻላል ብዬ ነው ጌም መጫወት የጀመርኩት። ማነው የቅጣት ጌም መጫወት የጀመርኩት ማለት ነው። በቃ ሁሉም እንዳየሩ ነው የምንሄደው። በቃ ልክ እንዳየሩ ነው የምትሄዱት።
ገባችሁ? ማርያምን ቆይ ይሄንን እንትን እንዴት ላስወጣው? አንዳንዴ ግን ሰዎች ይፈታተኗቸዋል ሚካኤልን ከአቅም በላይ ማለት ነው። ይኸው በቃ እንዴት ላድርጋት? ምንድን ነው ያልኳቸው ጋይስ? ሰው አታስገቢኝ እንዳለ ቆይ አልናገራት። አስገባታለሁ መክሰብዬ የተቀጣው ምንድነው ችግር? ሰው ቀበላታለሁ ቀበላታለሁ። አትፈታተኝም ውስጤን ዜድ ያልፋል። ክብር ይኑርሽ። እኔ ቀበላታለሁ። ሌላን አትከራከርም። በስነ ስርዓት እየተቀጣኝ ነው። መቅሰሙ ጭልና ቅጣት ልቀጣት በትልቁ መጀመሪያ አዳምጪ። ለሷ ላይክ ማድረግ አልችልም። በቃ ተቀብዬ ውጪ ያታለሁ። አይመለከተኝም። ቅጣትሽን አዳምጠሽ ጨርሺ። ከዛ ትለፈልፍ ያለሽ ተናደደች አለች። ይታለቀረበች አንዴ ዝም በይ ልቅጣሽ። ያማታል እንዴ ልጅቷ? አንዴ ልቅጣሽ ዝም በይ። በኢየሱስ ምን አይነት ሰው ናት ግን? ኧረ በእግዚአብሔር ምን አይነት ሰው ነሽ? በክርስቶስ እጂ በቃ አንቺ ሁሌ ማሸነፍ ነው መብላት። አንቺ ብቻ ማለት አይ ታውቂኛለሽ እባክሽ። ስሚ ሄለን እየሰማሽ ከሆነ አንደኛ ፀጉራችሁን ትቆርጣላችሁ፣ ሁለተኛ ወንበራችሁን ትቆራርጣችሁ፣ ሶስተኛ ዘይት፣ በርበሬ፣ ጫው፣ ዱቄት አድርጋችሁ ደባልቃችሁ በወፍራሙ እኔ ነኝ ውሃ መመጥንላችሁ ውሃ አድርጋችሁ ከፀጉራችሁ ጀምሮ እንዲያሻችሁ ታጠቡ። ሻወር ለሁለት ደቂቃ ልቀቁት። ሻወር ታጠቡ። ከዛ እንደፈለግ ሻወሩን ታጠቡ። እንደፈለጋችሁ አጨማልቁት። ፊታችሁን፣ ፀጉራችሁን፣ ሙሉ ገላችሁን ሂዱ ዳይ። አራተኛ ሁለታችሁም አንበሳ አምጡና አውርዱ። እኔ ባይዘወይ ቤታ እኔ ይኸው አንበሳ ብላኛለች። በቃ እኔ ታጠባለሁ። ወጥተሽ ነው የምትሰጪው። ስሚኝ ፀጉሬን እቆርጣለሁ ብዬሻለሁ። ሙሉ ትርትር አደርገዋለሁ። የቅድሙ ካልሰራልኝ እንደዚህ አንገቴ ቢቆ ፀጉርሽ በቃ ሂጂና ተቀጭልኝ። በእናትሽ ተቀጭልኝ። አላንጣጣም። ያ የሌላ ቅጣት ነው። ዜድ አታናጅኝ፣ አታንጣጭ። አልፈልግም። ሂጂና ተቀጭልኝ። እሰጥሻለሁ። ምን ሆነሽ ነው? አንበሳውን ትቼዋለሁ። ቅንድባችሁን ተላጩ። አንበሳ ብለሽኛል። ዜድ ትሰጭኛለሽ? አትሰጭኝም? ተይ ግን ይሄ ቀን ያልፋል። ዜድ እየታገስኩሽ ነው። ይሄ ቀን ያልፋል። ትቀጫለሽ። ያ ቅጣት ሌላ ቅጣት ነው።